ሃይ ፋሚሊ እንዴት ናችሁ? ኦኬ ያው ጉንፋን ነገርም ስለያዘኝ ብዙ ድምፄ ሊታፈን ይችላል። ሶ እዚህ ጋር ዛሬ ምንድነው ማሳያችሁ ማለት ነው የዩሮ ጄፒዋይ ኔክስት ዊክስ እስከ ኔክስት መንዝስ ሀፕን የሚያደርገውን ነገር አንድ ላይ የምንመለከት ይሆናል ማለት ነው። ሶ ቤዚክሊ አሁን ላይ እንደምትመለከቱት ኢምፐልሲቭ የሆነ ሞመንተም ላይ ነበረ ፎር ዲ ፓስት ሰቨራል ዊክስ ማለት ነው። እነዚህ የምትመለከቱት ያው ይርሊ ሪዛልቱን ሊያሳየን ነው ማለት ነው። ዛት ሚንስ ኦን ደ ፓስት ይር ከ2024 ጁን ጀምሮ እጁ ላይ በነበረው ኦል ታይም ሃይ ፈጥሮ ነበር ላይክ ላስት ይር ማለት ነው። ሶ ኦል ታይም ሃይ ከመፍጠሩ በፊት እዚህ ጋር የምትመለከቱትን ኢምፐልሲቭ የሆነ አፕትሬንድ ሙቭ ሰርቶ ነበር ማለት ነው። ሶ ከረንትሊ አሁንም በሴም ፕራይስ አክሽን ነው እየፈጠረ ያለው። ሶ ከዚህኛው ሃይ ሙቭመንት በኋላ ወይም ደግሞ ኦል ታይም ሃይ ከሰራ በኋላ እንደዚህ አይነት ሪትሬስመንቶችን እንጠብቃለን ማለት ነው። ቢኮዝ እዚህ ጋራ ጀነሬት የተደረጉ ሊኩዊዲቲዎችን ግራብ ማድረግ አለበት። ሶ ከዚህ በኋላ ኦል ታይም ሃይ ብዬ ፕራይሶች ነው የምጠብቃቸው 180 እስከ 190 ባለው ሬንጅ ውስጥ ነው የምጠብቀው ማለት ነው። ሶ ፎር ደ ኔክስት ዊክ ኦር ደግሞ ፎር ደ ኔክስት ማንስ በዚህኛው ፕራይስ ሬንጅ መካከል ነው ማለት ነው የምጠብቃቸው 180 እስከ 180 ፕራይስ ሌቭል ሙቭ የሚያደርግ ከሆነ እስከ 500 ፒፕስ ከዛ በላይ ደግሞ የሚያደርግ ከሆነ ደግሞ እስከ 1500 አይ ቲንክ ሶ ያ ሶ እንመለከታለን ፎር ደ ኔክስት መንዝስ አትሊስት እስከ ኖቬምበር ከዲሴምበር በኋላ ያለው ሆሊዴዎች ስለሚበዙ ያን ያክል ፕራይስ አክሽን አናይም ማለት ነው። ሶ አሁን ለኔክስት ዊክ ሞስትሊ ይሄኛውን ሃይ ስዊፕ እስኪያደርገው እንጠብቃለን ማለት ነው። ኦር ይሄኛውን ላይክ ኔክስት ዊክ ካንድል እንደተከፈተ ስዊፕ የማያደርገው ከሆነ we might see a little bit of retracement up to this level then we might continue this way ማለት ነው። ሶ እዚህ ጋር ኦል ታይም ሃይ ደግሞ የማይፈጠር ከሆነና ከሪትሬስመንቱ በኋላ ዲስ ሪትሬስመንት በኋላ ወደ ላይ ኢንዲዩስ ማድረግ ከሆነ ወደዚህ ይቀጥላል ማለት ነው which means the down trend ሶ ያው ብዙ የሚባል ነገር የለውም በት ወደ ዴይሊ እና 4 ሃወር ሺፍት አድርገን ስናይ we got this liquidity areas ማለት ነው። እነዚህ ሁሉም ስዊፕ መደረግ ያለባቸው ናቸው not only this one እነዚህ ያሉ ሶ ፍሬሽ የሆኑ ሊኩዊዲቲ ኤሪያዎች አሉ በት ሜይቢ ከኦል ታይም ሃይ በኋላ ሊሆን ይችላል ማለት ነው። ሶ የዩሮ ጄፒዋይ አውትሉክ ይሄንን ይመስላል። እናንተ ደግሞ ተጨማሪ ሀሳብ ካላችሁ ደግሞ እዚሁ በቪዲዮ ኮሜንት ስር ማስቀመጥ ትችላላችሁ ማለት ነው።